ዛሬ በጉጉት የምንጠብቀው ዘማሪ በመካከላችን ተገኝቷል። ወደሱ ከመሄዴ በፊት ማስታወቂያ እናገራለሁ። አስቀድሜ እንደነገርኳችሁ ሁላችሁም የምታውቁት የሁላችሁም የሆነ የሁላችንም የሆነ ትልቅ ፕሮጀክት ጀምረናል። ቤተሰሊሆም አጠቃላይ ሆስፒታል። ይህ ሆስፒታል በእናንተ ከፍተኛ ርብርብ ስራው በመፋጠን ላይ ነው የሚገኘው። በተለይ 1,76,40,87 በሚለው የኢትዮጵያ ንግድ ባንክ አሁን እዚህ ቁጭ ብለን ከአባታችን ጋር እየተመለከትን ሁላችሁም የአቅማችሁን በሞባይል ባንኪንግ እየላካችሁልን ነው። በቅዱስ ሚካኤል ስም እጅግ እናመሰግናለን። ይህንን ትልቅ ፕሮጀክት ከዳር እናደርሳለን። በማቴሪያል፣ በሀሳብ፣ በጸሎት እንደዚሁ በገንዘብ የእናንተን ድጋፍ ይጠብቃል። ከግማሽ ቢሊዮን ብር በላይ ካፒታል ነው የሚጠይቀው። ስለዚህ ይህንን ሁላችንም ተረባርበን ከፍጻሜ እንድናደርስ የሁላችንም ርብርብ ይጠይቃል። ለዚያ እንዲያገለግል በደብራችን የተዘጋጀ በእጃችን በቤታችን ይዘነው የምንሄደው ሙዳየ ምጽዋት። አሁን እናንተ ሙዳየ ምጽዋት ፈልጋችሁ እዚህ ቤተ ክርስቲያን መጣችሁ በሰበካ ጉባኤ ማህተም የታተመ ሙዳየ ምጽዋት ውስጥ ነው ገንዘባችሁን የምትጨምሩት። አሁን ደግሞ በራሳችሁ ማህተም ቅዱስ ሚካኤልን አጋዥ አድርጋችሁ ከዕለት ገቢያችሁ ያገኛችሁትን ያክል ወር እስከ ወር ከዕለት ገቢያችሁ ያገኛችሁትን ቅዱስ ሚካኤል በረዳችሁ መጠን እቤታችሁ ላይ ወስዳችሁ ያገኛችሁትን ለቅዱስ ሚካኤል የምትሰጡበት ለእያንዳንዳችሁ የሚደርስ ሙዳየ ምጽዋት አዘጋጅተናል። በየቤታችሁ የምትወስዱት በቤታችሁ ትወስዳላችሁ። ቅዱስ ሚካኤል ካደረገላችሁ ላይ 10ም 5ም 100ም 200ም 1000ም 2000ም እንደ ቸርነቱ የሰጣችሁትን ያክል እናንተ ለሚካኤል የምትሰጡበት የትንሽ ገንዘብ ሳንቲም ሳይቀር ማስገባት የምትችል አጭር ሙዳየ ምጽዋት ለእያንዳንዳችሁ ይዛችሁ እንድትሄዱ እያዘጋጀን ነው። አሁን ያመጣ ነው ለ80 ሰዎች ቅዱስ ሚካኤል ለወደዳቸው ለደረሰላቸው ፈጥነው ለመጡ ለነሱ ነው የምንሰጠው። ከሚቀበል ይልቅ የሚሰጥ ብፁዕ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ያለው ኃይለ ቃል ተጽፎበታል። እኔ ለየካ ቅዱስ ሚካኤል ቤተሰሊሆም ሆስፒታል አስባለሁ ይላል መሪ ቃሉ። በየቀኑ ቆጥባለሁ፣ የቻልኩትን እሰጣለሁ፣ በበረከት እዘራለሁ፣ ለነፍሴም እዘምራለሁ፣ በበረከት አጭዳለሁ፣ በየቀኑም ለቅዱስ ሚካኤል እቆጥባለሁ የሚል ቃል ተጽፎባታል። በጀርባው ደግሞ ለእናንተም ለወንድሞቻችሁም ለእህቶቻችሁም አቅሙ ድንገት መርዳት ለሚፈልጉ የኢትዮጵያ ንግድ ባንክ 1,76,40,87 እንደዚሁም የአባይ ባንክ 905 101 107 101 92 14 የሆነ ምናልባት አሁን ስናገር አይያዛችሁም፣ ግን ይችን የያዙ እዛው ላይ ስላለች በምትችሉት የቤተ ክርስቲያናችን የምትወዱትን ይህንን ታላቅ ቤተ ክርስቲያን ማህተም የያዘ ነው፣ ህንፃውንም የያዘ ነው። ይችን እንሰጣችኋለን፣ እየወሰዳችሁ ትቆጥባላችሁ ማለት ነው። አሁን ሁላችሁ ሞባይሎቻችሁን አውጥታችሁ ራሳችሁን መመልከት ትችላላችሁ። የእናንተ ሚዲያ ቀጥታ ስርጭት እያስተላለፈ ነው። የራሳችሁ ሚዲያ ነው። የካ ደብረ ሳይል ቅዱስ ሚካኤል ሚዲያ እያስተላለፈ ነው። አት የካ ሚካኤል ብላችሁ በዩቲዩብ ሁላችሁም ማየት ትችላላችሁ። ስለዚህ ይህንን ሚዲያ ሰብስክራይብ በማድረግ ትልቅ ሚዲያ እንዲሆን እንድታግዙን ጥሪ እናቀርባለን። ለዚህ ለሚዲያ አገልግሎት የካሜራ፣ የማይክ፣ የትራይፖድ፣ ፕሮፌሽናል ላይቲንግ እና ላይቲንግ ስታንድ፣ የሚክሰር ላይቭ የምናሰራጭበት ሚክሰር፣ ኤስዲ ካርድ፣ ላፕቶፕ ኮምፒውተር፣ ባትሪ፣ ሄድፎን እና እንደዚሁም ፓወር ኬብል፣ ሌሎችም የመሳሰሉትን ለሚዲያ የሚያስፈልጉ ግብዓቶችን
በአፋጣኝ እንፈልጋለን። ቅዱስ ሚካኤል የረዳችሁ በተናጥል የምትችሉ አቅሙ ያላችሁ በተናጥል ልትረዱን ትችላላችሁ። አቅሙ የሌላችሁ ደግሞ በማህበር በመሆን በጋራ በመሆን ልትረዱን ትችላላችሁ። አሁን ከላይ የዘረዘርኳቸውን በቀጥታ ስርጭት የምናስተላልፍበት ለሚዲያ የሚያገለግሉን ማቴሪያል ወደ 817 ሺህ ብር ወጪ የሚጠይቃሉ። እነዚህን እንድትተባበሩን ጥሪ እናደርጋለን። ሌላው የቅዱስ ሚካኤል ወዳጆች ቅዱስ ሚካኤልን የምትወዱ ሁላችሁም በሶሻል ሚዲያ ስርጭትና አስተዳደር በኩል በቪዲዮ ኤዲቲንግ፣ በስክሪፕት ዝግጅትና ንባብ፣ በኮንተንት ክሬሽን እና በተምኔት ዝግጅት ልምድ ያላችሁ ወጣቶች ቅዱስ ሚካኤልን ማገልገል የምትፈልጉ እየመዘገብን ስለሆነ እዚህ መታችሁ በመመዝገብ የአገልግሎት ስራ እንድትሰሩልን ጥሪያችንን እናስተላልፋለን። አምላኬ ሆይ አምባዬ ሆይ አለቴ ሆይ ጋሻዬ ሆይ መሸሸጊያዬ መታመኛዬ ቀንዴ ክብሬ ነህ መመከቻዬ። ከፍ አድርገን እንዘምራለን ይሄን አለቴ ሆይ ጋሻዬ ሆይ መሸሸጊያዬ መታመኛዬ ቀንዴ ክብሬ ነህ መመከቻዬ መሸሸጊያዬ መታመኛዬ ቀንዴ ክብሬ ነህ መመከቻዬ አምላኬ ሆይ አምባዬ ሆይ አለቴ ሆይ ጋሻዬ ሆይ መሸሸጊያዬ መታመኛዬ ቀንዴ ክብሬ ነህ መመከቻዬ መሸሸጊያዬ መታመኛዬ ቀንዴ ክብሬ ነህ መመከቻዬ ሕይወት ስትጥለኝ ባጋር በረሃ ማነው ያዘዛት ምድሪቱን ውሃ እርካታዬ ሆይ ፈልቀህልኛል ፍቅር ጥማቴን ደምስሶልኛል ፍቅር ጥማቴን ደምስሶልኛል አምላኬ ሆይ አምላኬ ሆይ አምባዬ ሆይ አለቴ ሆይ ጋሻዬ ሆይ መሸሸጊያዬ መታመኛዬ ቀንዴ ክብሬ ነህ መመከቻዬ መሸሸጊያዬ መታመኛዬ ቀንዴ ክብሬ ነህ መመከቻዬ ጨለማዬን ወረወርክልኝ እንባዬን በእጅ ጠራረክልኝ ደርሰህልኛል በምድረ በዳ አየሁ አዲስ ቀን አዲስ ማለዳ አየሁ አዲስ ቀን አዲስ ማለዳ አምላኬ ሆይ አምባዬ ሆይ አለቴ ሆይ አለቴ ሆይ ጋሻዬ ሆይ መሸሸጊያዬ መታመኛዬ
ቀንዴ ክብሬነ መመከቻዬ መሸሸጊያዬ መታመኛዬ ቀንዴ ክብሬነ መመከቻዬ ቀይ ባህር ቢቆም ከፊት ለፊቴ ቢከተለኝም ፈርዖን ጠላቴ ባህሩን መንገድ አርገህልኛል ማምለጫዬነ ደርሰህልኛል ማምለጫዬነ ደርሰህልኛል አምላኬ ሆይ አምባዬ ሆይ አለቴ ሆይ ጋሻዬ ሆይ መሸሸጊያዬ መታመኛዬ ቀንዴ ክብሬነ መመከቻዬ መሸሸጊያዬ መታመኛዬ ቀንዴ ክብሬነ መመከቻዬ ቀይ ባህር ቢቆም ከፊት ለፊቴ ቢከተለኝም ፈርዖን ጠላቴ ባህሩን መንገድ አርገህልኛል ማምለጫዬነ ደርሰህልኛል ማምለጫዬነ ደርሰህልኛል አምላኬ ሆይ በሉ አምላኬ ሆይ አምባዬ ሆይ አለቴ ሆይ ጋሻዬ ሆይ መሸሸጊያዬ መታመኛዬ ቀንዴ ክብሬነ ቀንዴ ክብሬነ መመከቻዬ ጥሩት እግዚአብሔርን መሸሸጊያዬ መታመኛዬ ቀንዴ ክብሬነ ማይጠንቱን ቆማችሁ ተቀበሉ አምላኬ ሆይ በሉት አምላኬ ሆይ አምባዬ ሆይ አለቴ ሆይ አለ ጋሻዬ ሆይ መሸሸጊያዬ መታመኛዬ ቀንዴ ክብሬነ ቀንዴ ክብሬነ መመከቻዬ መሸሸጊያዬ ከፍ አድርጉ ድምፃችሁ ቀንዴ ክብሬነ መመከቻዬ አምላኬ ሆይ አምላኬ ሆይ አምባዬ ሆይ አለቴ ሆይ አለቴ ሆይ ጋሻዬ ሆይ መሸሸጊያዬ መታመኛዬ ቀንዴ ክብሬነ ቀንዴ ክብሬነ መመከቻዬ መሸሸጊያዬ መሸሸጊያዬ መታመኛዬ ቀንዴ ክብሬነ ቀንዴ ክብሬነ ቀይ ባህር ቢቆም ቀይ ባህር ቢቆም ከፊት ለፊቴ ቢከተለኝም ፈርዖን ጠላቴ ባህሩን መንገድ አርገህልኛል ማምለጫዬነ ደርሰህልኛል ማምለጫዬነ ማምለጫዬነ ደርሰህልኛል አምላኬ ሆይ አምባዬ ሆይ አለቴ ሆይ አለቴ ሆይ ጋሻዬ ሆይ መሸሸጊያዬ መታመኛዬ ቀንዴ ክብሬነ መመከቻዬ መሸሸጊያዬ መታመኛዬ ቀንዴ ክብሬነ መመከቻዬ እየሃድጋ እየሃድጋ እየሃድጋ
ኢይሃድጋ ኢይሃድጋ ለሀገሪትነ ኢትዮጵያ ከፈሉ እግዚአብሔር ለምኑት እጃችሁ ዘርግታችሁ ኢትዮጵያ ለሀገር ከፍ እጃችሁ መዘርጋት ብቻ አይተዋትም 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 ሀገራችንን ሀገራችንን ኢትዮጵያን ሀገራችንን ኢትዮጵያን ኢይሃድጋ 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 ለሀገሪትነ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ አይተዋትም አይተዋትም ሀገራችንን ሀገራችንን ኢትዮጵያን የምንወደው የምናከብረው ወንድማችን ዘማሪ ቀሲስ ምንዳይ ብርሃኑ እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ በዕድሜ በጸጋ ይጠብቅልን። እንደዚህ ውብ የሆነ ዝማሬ ስላሰማን እግዚአብሔር አምላክ ውብ የሆነ መንግስቱን ያወርስልን፣ በቸርነቱ ይጠብቅልን። ወደ ዕለቱ የቀጣዩ መርሃ ግብር የትምህርተ ወንጌል አገልግሎት እንሄዳለን። የዕለቱን ትምህርት የሚያስተምሩን መምህራችን የደብራችን የስብከተ ወንጌል ክፍል ኃላፊ መምህር መዝገቡ ጌታቸው ናቸው። ወደ እሳቸው በቀጥታ እወስዳቸዋለሁ። ክቡር አባታችን መላከ ሰላም ስዩም ወልደ ገብርኤል የየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡር ላይከ ብስራት አክሊሉ ወረስ አክሊለ ስም ወረስ እያሱ የደብራችን ዋና ጸሐፊ፣ ክቡር ሊቀ ካህናት ተሾመ ገብረ መስቀል የደብራችን ልማት ኮሚቴ ዋና ሰብሳቢ፣ እንግዳችን ዘማሪ ሊቀ መዘምራን ምንዳዬ በለሰለሰ አንደበቱ ልብን መንፈስን ከእግዚአብሔር ጋር የሚያገናኝ ትምህርትም ጭምር ነው። በዜማ ዝማሬ መላእክትን በድጋሚ ያሰማልን። የእግዚአብሔር ቃል መጽሐፍ ቅዱስ አንድ ነው። ብዙዎች ግን በተለያየ አቅጣጫ ሲተረጉሙት፣ በተለያየ አቅጣጫ ሲያስተምሩበት፣ ሲለያዩበት የሰላም መሰረት የሆነውን እናያለን። በቅርብ ትናንት የኛኑ ቀሚስ የለበሰ የመነኩሴ ቆብ ያደረገ ሰው ቀንጭበው ለቀዋታል። ኢንተርቪውን ምንድን ነው የሚለው? ከኦርቶዶክስ ተዋሕዶ ቤተክርስቲያን ስወጣ ሰዎች
ምን ሊሆን ነው የሰውዬ? ምን ሊበላ ነው? ደሞዙን ጥሎ ሄደ ብለው ነበር። የምስራች አለ። ምግቤ በርገር፣ ቁርጥ፣ ክትፎ ነው አለ። ቀጠለና ወንጌል እናንተ ሸክማችሁ የከበደባችሁ እኔ አሳርፋችኋለሁ ባለው መሰረት ማህሌት፣ ሰዓታት፣ ፍትሃት ቀረልኝ። እግዚአብሔርን ማገልገል እንደ ወንጌሉን እኮ በትክክል ሳይረዳው እንደወሰዱት የሚታየው ክርስቶስ ሸክማችሁ የከበደባችሁ ያለው አገልግሎትን አይደለም። እና ምንድነው አሁን እኔ የማየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በልዩ ልዩ መንገድ በማጭበርበር በማታለል ከመንጋው መሃል በማፍለስ ወደ ተለያየ መንጋ ለመውሰድ ሲታገሉ እንመለከታለን። መጽሐፍ ቅዱስን የእግዚአብሔርን ቃል መበረዝ የተጀመረው በዚያው በእግዚአብሔር መንግስት ነው ወገኖች። መሬት ላይ አልተጀመረም። የእግዚአብሔርን ቃል ማጣመም የተጀመረው በሰማይ ጀማሪው ከ100 ነገደ መላእክት አንዱ ሳጥናኤል እግዚአብሔር ፈጣሪ ሆኖ እያለ እሱ ራሱ በፈጣሪ ፈንታ ራሱን አስቀመጠ። እሱ ደግሞ እኔ ስቼ ለምን እቀራለሁ ብሎ የሰው ልጅ አዳምን ቀናበት። አምላክ እንዲሆን በለሷን እንዲበላ መከረው። ሁለተኛው ውድቀት ተፈጠረ በፍጡራን ላይ። ከዚያ በኋላ ግን በምድር ላይ የሚኖሩ ሰዎች እግዚአብሔር የሰጠውን ተስፋ ከ5500 ዓመት በኋላ ከድንግል ማርያም ተወልዶ ተሰቅሎ እንደሚያድን የተናገረውን ተስፋ ከምንም ካለመቁጠር የእግዚአብሔርን ቃል በልዩ ልዩ ምክንያትና መንገድ ሆን ብለው በእቅድ ባለማወቅ በስተት ማጣመም ጀመሩ። ለምሳሌ ኮሎኒያሊስት ቀኝ ገዢዎች የሰውን ነገድ ከኖህ በኋላ ያለውን ሴም፣ ካም፣ ያፌት የሚለውን ከፈሉና ከነአን ኩሽ ለወንድሞቹ ባሪያ ይሁን ብሎ ኖህ ስለረገመው ይህን ጥቁሩን ሕዝብ አፍሪካ ልንገዛው መጽሐፍ ቅዱስ ፈቅዶልናል አሉ። እግዚአብሔር አንድ አዳምና ሔዋን ነው የፈጠረው። አንዱን ባሪያ አንዱን ጌታ አላደረገውም። ሰው በክፋት የእግዚአብሔርን ቃል አጣሞ ወንድሙን ለመበደል ተጠቀመበት። ሌሎች ደግሞ ባይብል ኮዲስት የሚባሉ አሉ። ባይብል ኮዲስት የሚባሉት ምንድናቸው? በቅዱስ መጽሐፍ ላይ ያሉትን ቃላት ፊደላት በቁጥር ይወክሉና ደምረው አካፍለው ቀንሰው የእነሱን ስንፍና እዚህ ላይ መናገሩ ጥሩ አይደለም። በሌላ ትርጉሙ አውደ ነገሥት ጥንቆላም በቅዱስ መጽሐፍ ላይ ምዕራቡ ላይ ያሉ ስነ መለኮት ተማርና ያሉ የስህተት መምህራኖች ተነስተው ጥንቆላውን ከቅዱስ መጽሐፍ ጋር ማገናኘት ፈቀዱ። ይሄም ባልጎዳ አሁን በሀገራችን ላይ በመላው አፍሪካ ትልቅ ትርምስ የፈጠረው በ1884 ዓመተ ምህረት እንደ አውሮፓውያን አቆጣጠር በርሊን ላይ 13 የአውሮፓ ሀገራት ተሰብስበው የወሰኑት ውሳኔ ነው ወገኖች። በሃይማኖት ላይ የምታዩት መተራመስ፣ መጣላት፣ መከፋፈል ያን ጊዜ የተወሰነው ውሳኔ አልሞት ብሎ ስራ እየሰራ ነው። ምንድነው ያደረጉት እነሱ? የስብሰባው አጀንዳ አፍሪካን መቃረጥ፣ በእንግሊዘኛው ስክራምብሊንግ ኦፍ አፍሪካ ይሄ ነበረ። አፍሪካን ስንከፋፈል፣ ቀኝ ግዛት ስንገዛ እርስ በርሳችን መጣላት የለብንም፣ አንዱ ስምምነት። ሁለተኛው እነሱን መቆጣጠር የምንችልበት መንገድ አሉ በሃይማኖት መከፋፈል፣ በቋንቋ መከፋፈል፣ በነገድ መከፋፈል፣ በብሔር መከፋፈል። የሰማችሁ ነው ወገኖች። እኛ ስንጣላ የገበያ ግርግር ለማን ይመቻል? ለዚህ መሰረታቸው የእንግሊዙ አሳሽ በአንድ ወቅት ቦትስዋና ላይ ሄዶ የሀገሩን ቋንቋ ስነ ቃል አጥንቶ በአንድ ገጠር ቦታ ውስጥ ሲዘዋወር መሽቶበት በአንዲት ትልቅ አሮጊት እናት ቤት አደረ። እዚያም እንደገባ ጎመን አቀረቡለት፣ በላ።
ተኛ። እንደተኛ ግን ምድጃው አልጠፋም ነበረ። ሴትዮዋን ምድጃውን አጥፉት አላቸው። አጥፍቼዋለሁ አሉ። እስኪ ውሃ አድርጉበት። ሄደው ውሃ ሲያርከፈክፉበት የእሳት ድምፅ የለም። አሁንም እሳቱ ይነዳል። ተነስቶ ሄዶ ሲያይ የሚነደው ጉልቻው ነው። ነካው፣ አያቃጥልም። ገባው ምን እንደሆነ። ጠዋት ሲነቃ ያን ጉልቻ እንዲሰጡት ጠየቃቸው። ውሰደው ለድንጋይ አሉ። ያ ጉልቻ ማለት ከ500 ካራት በላይ የሆነ እስካሁን ድረስ በዓለም ላይ ካሉ አልማዞች በጥራት ደረጃ እሱ ነው። የእንግሊዝ ንጉሥ ሲነግስ ኮሮኔሽን ሲፈጸም የመጨረሻውን ዘውድ የሚያደርገው ያ ከቦትስዋና የተወሰደ ጉልቻ ነው። በዚያን ጊዜ ግምቱ $25 ሚሊዮን ነበር። ያ ሰው ምን አለ ታዲያ ጥናቱን ሲደመድም አፍሪካ ምድሪቱ የበረከት ምድር ነች። ህዝቡ ዕውቀት ከማጣቱ የተነሳ የ10 ሳንቲም ጎመን በ$25 ሚሊዮን ላይ ጎልቶ ጉልቻ አድርጎ የሚቀቅል። ስለዚህ እስከ እንስሳ ይለዩ፣ እንገዛቸዋለን። እንዴት እናርግ? እርስ በርስ ይጠላሉ፣ ይከፋፈሉ። ይሄ ነው በቃ መሳሪያቸው። ዲቫይድ ኤንድ ሩል ሲባል ሰማላችሁ ጊዜ አለ። በርሊን ኮንፈረንስ ላይ የተወሰነ ነው። በርሊን ኮንፈረንስ ላይ የተወሰነ ነው ወገኖች። ወደ ሀገራችን ኢትዮጵያ በ34 ዓመተ ምህረት ባኮስ ክርስትናን አምጥቷል። ከዚያም ቀድሞ በንጉሱ ሰለሞን ጊዜ ንግሥት ሳባ የብሉይ ኪዳንን አምልኮ አክሱም ላይ አምጥታለች። ተድባበ ማርያም፣ ብርብር ማርያም፣ መርጡለ ማርያም፣ መናገሻ ብዙ ቦታዎች የብሉይ መስዋዕት ተሰውቶባቸዋል። እግዚአብሔርን በብሉይም በአዲስም እናውቀዋለን። በሕገ ልቦናም እግዚአብሔርን እናውቃለን። እነዚህ ሰዎች ታዲያ እኛን ሲያጣሉ ሲያለያዩ የመጀመሪያው እርምጃቸው ምንድነው? አሰባሳቢ ተቋም መሰረት እንዳይኖር ያን ተቋም በውሸት ማናጋት። በ1967 68 69 እያለ ሲሄድ የነበረው ስርዓት እግዚአብሔር የለም ማለት ግን በጣም በእርግጠኛነት ያን ጊዜ የለም የተባለው እግዚአብሔር ባዮቹም ቅዱሳን ናቸው። አንደበታቸው ቢናገር ልባቸው ክፉ አልነበር። በዚህ ጊዜ አሜሪካኖች ይህን ሲሰሙ የእነርሱን መጽሐፍ ቅዱስ ምን ብለው መጽሐፍ ጀመሩ? ከ44 በላይ ስለ ኢትዮጵያ የተነገሩትን በሱዳን ቀየሩት። ሱዳን እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ የሚለውን ሱዳን አሉት። ቅዱስ ሲኖዶስ በወቅቱ ክስ መሰረተ። ተከራከሩ፣ ነጥብ አሳጣቸው፣ እረታቸው። የሚገርመው ነገር ምንድነው ያሉት እነሱ? ያን ጊዜ እኮ መጽሐፍ ቅዱስ ኢትዮጵያ የሚለው ግዛቷ ሰፊ ነው፣ እስከ የመን እስከዚያ የሰፋ ስለነበረ ያችኛዋ ሱዳን ናች እንጂ እናንተ አይደላችሁም። በጣም ጥሩ። ይህንን ሐሳብ ሳንገለው አንሄድም። እስኪ ልብ ብላችሁ ተመልከቱ። ከሱዳን ወደ ንጉሥ ሰሎሞን ሂዶ አንዲት ሱዳናዊ ንግሥት ታቦቱን ይዛ መጥታለች። የታቦት ስርዓት አምልኮ ሱዳን ውስጥ ይታያል? የለም። የቀዳሚት ሰንበት ክብር ኢትዮጵያ ነው የሚታየው? ሱዳን ነው? ኢትዮጵያ ነው። ከመውለድ በኋላ ርኩሰት አለ፣ ጸበል ይረጭ የሚባለው የብሉይ ኪዳን አምልኮ ስርዓት ያለው ሱዳን ውስጥ ነው? ኢትዮጵያ ውስጥ ነው? ኢትዮጵያ ነው። ዓላማቸው ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ልዩነት ሁሉንም አቅፋ አስተባብራ የምትይዝ ማህበረሰቡ ባህሉ ቅርጽ እንዲይዝ እግዚአብሔርን እንዲፈራ ያደረገች ተቋም ነች። በ6ኛው ክፍለ ዘመን በዚያ ወደ ምሕረት ላይ ስሙን ልጠራው ያልተፈቀደልኝ ሃይማኖት ሲመጣ ተቀብላለች። አሁንም በሰላም እንኖራለን። ወንጌላችን ተጣሉ፣ ተሳደቡ የሚል ትምህርት የለንም። እንዳትታለሉ ወገኖቼ፣ እንዳትታለሉ። ከመቼ ወዲህ ነው ሰው የሰውን ሃይማኖት እየጠቀሱ መሳደብ የመጣው? ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐሳብ አይደለም። ሲገለጥ በኋላ ታዩታላችሁ። ግድ የላችሁ። በኋላ እንዲህ ኑሯል እንዴ ነው የምትሉት። አፖሎጀቲክስ ዕቅበተ እምነት
በፍቅር ንጹህና ቅዱስ የሆነውን የእግዚአብሔር ቃል ማስተማር፣ ማሳመን፣ ማጥመቅ፣ ማቁረብ ነው እንጂ ጦርነት እኮ አይደለም። ቢሆንማ ጴጥሮስ ሰይፉን ሲመዝ በለው ይለው ነበረ። ተው ከሰማይ 12 እልፍ መላእክት ሊመጡ ይችላሉ እኮ ነው ያለው። እና ምንድነው የምዕራባውያን ያን ጊዜ የተዘረጋው አጀንዳቸው አልቆም ብሎ በሀገራችን ላይ እንደገና እንደ አዲስ ርዕስ ነገረ ድህነትን፣ የቅዱሳን ምልጃን፣ የክብረ ቅዱሳንን እንዲወድቅ በልዩ ልዩ መንገድ ሰዎችን እያስተማሩ ከእኛ ጋር ወሰዷቸው። አሁን ስትወጡ ስለ ቅዱሳን መላእክት ቅዱስ መጽሐፍ ምንም እንደማያስፈልጉ አድርገው መንገድ ላይ መገናኛ ተርሚናሎች ሲናገሩ ትሰማላችሁ። ዕለት ዕለት 366 ቀን ትምህርታቸው ነገረ ድነት ነው። እንድንበት ዘንድ ከሰማይ በታች የተሰጠ ስም የለምና መዳን በኢየሱስ ክርስቶስ ነው ይላሉ። እንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዳን በማን ነው አለች? ግን አንድ ነገር ልንገራችሁ፣ ልብ ብላችሁ ስሙኝ። አንድ ነገር ነገረ ድነት 2 ሀዲድ አለው። የእግዚአብሔር ድርሻ፣ የሰው ድርሻ። የእግዚአብሔርን ድርሻ ሰው ሊሰራው አይችልም። የሰውን ድርሻ ደግሞ እግዚአብሔር ሊሰራልን አይችልም፣ አይሰራልንም። ጸጋና ተግባር ነው። ጸጋው መስዋዕት ሆኖ ከድንግል ማርያም የነሳውን ሥጋ በመስቀል ላይ ተሰቅሎ ደሙን አፍሶ ሲኦልን ሰብሮ በሩን ነፃ ወጣን፣ አዳነን። መጠመቅ፣ መቁረብ፣ በሜሮን መታተም ይህን ሰው ሊያደርገው አይችልም። መለኮት ከሥጋ ጋር ተዋህዶ አምላክ ኢየሱስ ክርስቶስ አዳነን። በዚህ ከዳንም በኋላ ምን ትምህርት መጣ መሰላችሁ? መዳን በኢየሱስ ክርስቶስ ነው እና የፈለግከውን ብትሰራ አትኮነንም። መጽሐፍ ቅዱስን ያለ አውዱ ያለ አገባቡ እየተረጎሙ ንጥል ጥቅስ እየያዙ ብዙውን ሰው ወደ ስህተት መሩት። አንድ ጥቅስ ልንገራችሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በዚያን ጊዜ ብዙዎች ጌታ ሆይ በስምህ ትንቢት ተናገርን፣ አጋንንት አወጣን፣ ሙታን አነሳን ይላሉ አለ። እኔ ግን አላውቃችሁም፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ወደ እግዚአብሔር መንግሥት የሚገባ አይደለም። እነዚህ ሰዎች ትንቢት አልተናገራችሁም አላላቸውም፣ ድዌ አልፈወሳችሁም አላላቸውም። በዚህ ላይ በሰማያት ያለውን የእግዚአብሔርን ፈቃድ አልፈጸማችሁም። አምኖ ተጠምቆ የቆረበ በጸጋው የዳነ ሰው መልካም ምግባርን ካልጨመረ ወደ ሲኦል ይገባል። ሁለተኛው ማስረጃ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ በደብረ ዘይት የመጨረሻ የፍርድ ሰዓት አምላካችን በግርማ መለኮቱ ሲገለጥ ትናንት እንደ በግ መጥቶ ተመታ፣ ተሰደበ፣ ተኮረኮመ፣ የማይገባ ነገር ተፈጸመበት። በኋላ ግን እንደሚሰብር አንበሳ ነው የሚመጣው፣ መልስ መስጠት እንዳንችል አድርጎ። በዚያን ጊዜ ብዙዎችን ብራብ አብልታችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር ጎብኝታችሁኛል፣ ብራቆት አልብሳችሁኛል። ኑ እናንተ የአባቴ ብሩካን ዓለም ከመፈጠሩ በፊት ወደ ተዘጋጀላችሁ ወደ እግዚአብሔር መንግሥት ወደ መንግሥት ግቡ ይላቸዋል። እነሱም የት አይተንህ? በዚያ ግርማ መለኮት በዚያ ሞገስ በምድር ላይ አልታየም። በምድር ላይ ላያችሁት ለአንዱ ደካማ ሰው ያደረጋችሁት ለእኔ አደረጋችሁት። እግዚአብሔር የሚገኝበት አድራሻው ስልክ ቁጥሩ ማድረግ እየፈለገ ማድረግ የተሳነውን ሰው መርዳት ነው። የቲሙን ጎብኙት በሰፈራቸው ውስጥ፣ አሮጊቶችን ጎብኟቸው በሰፈራቸው ውስጥ፣ ሽማግሌዎችን የደከማቸውን ያቃታቸውን ጎብኟቸው። ይሄ የእግዚአብሔር አድራሻ ነው። እሱ ደግሞ እናንተን በእጥፍ ይጎበኛል። በዚያ የመጨረሻ የፍርድ ሰዓት ጥያቄ የቀረበው ምግባር ነው እምነት? እምነት እንደውም ለጥያቄ አልተነሳም ወገኖች። ግና ምንድነው? በእኛ መሃል መለያየት ሲፈጠር ኃይል አልባ እንሆናለን ወገኖቼ፣ ኃይል አልባ እንሆናለን። ክርስትና እኮ መሰረቱ የሰው ልጅን ስለ ነገረ ሰብ ሲያስተምረን አባትና እናታችን አንድ አዳምና ሔዋን ናቸው። አለቀ። ከሰማይ የወረደ ዝናብ
መንገድ ፈልጎ የቆፈረው መሬት አለያየን። ያ ውሃ ወንዝ ነው ያለያየን። መንግስታት ለአስተዳደር እንዲመቻቸው ይሄ በዚህ ክፍል ሲሉ እንድንጣላ እኮ አይደለም። ክርስቲያኑ ናችሁ ሰውም በነገዱ ሰውም በወንዙ የምትጠሉ ከሆነ አትድከሙ ወደ እግዚአብሔር መንግስት አገቡ። ወንጌል ይችላል ወገኖች። በጭራሽ አሁን የምዕራቡ ዓለም አውሮፓ፣ አሜሪካ አፍሪካውያኖች ልትተዳደሩበት የሚገባችሁ መንገዳችሁ የሚሻለው አዋጭው ኤትኒክ ፌዴራሊዝም ነው ይሉናል። ጥሩ መልካም፣ እሱ እኮ መጣያ አይደለም መፋቀሪያ ነበረ። እኛ ግን በለው አንክተው ስበረው። እነሱ ላይ ግን ያለውን ልንገራችሁ የሚያደርጉትን 53ቱ የአሜሪካን ስቴቶች ሲቪል ዋር ብለው እርስ በርስ ተዋጉ፣ ተጋደሉ። ከመካከላቸው 3 አስተዋዮች ወጡ። እንዴ ይሄ ነገር ምንድነው? አሜሪካን እኮ አለቅን። ሽማግሌ የለም ወይ? አትመክሩም ወይ? መክረው ዘክረው እምቢ ያለውን ቆንጥጠው አሜሪካንን አንድ አደረጓት። ዛሬ አሜሪካን የአንድነት ቀን አላቸው። ጁላይ 5 እንደሚያከብሩት ምን ብለው ይናገራሉ? እኛ አንድ በመሆናችን የኛ ኢኮኖሚ የዓለምን ኢኮኖሚ አንበረከከው። $1 ስንት ብር ገባ ወገኖች? 124 ብር። አንድነት ይሄን ፈጠረ። ታያችሁት? እኛ አንድ በመሆናችን የኛ ጦር ኃይል የዓለምን ጦር አንበረከከው። እንዴ ታዲያ ኢትዮጵያ ሽማግሌ የላትም እንዴ? መካሪ ሃይባ የለም ወይ? መለያየት ምን ይጠቅመናል? አንድ እኮ ነን ወገኖቼ። አንዱ የአሜሪካ ስቴት ይችን አንዷን ኢትዮጵያ ነው የሚያለው። ይህች አንዲት ሀገር እርስ በርስ ተለያይተን ተገፋፍተን ይሆናል ወይ? አይሆንም። ወደ ሃይማኖቱ ስመልሰው ወገኖቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ቀኖናዋ ከአምላክ የመነጨ ሐዋርያት ለሐዋርያን አበው ለሊቃውንት ያስተማሩትን ትምህርት ይዘን እስከዚህ ጊዜ ድረስ መተናል። ታዲያ አውሮፓ ላይ ሮምና ጀርመን በፈጠሩት አለመግባባት የመጣው አዲስ ሃይማኖት የኛ አጀንዳ መሆን አለበት እንዴ? የለበትም እኮ ወገኖች። እነሱ እርስ በርስ ተገፋፉ። ሰው ሲጣላ ደግሞ ወገኖች ብርሃኑን ጨለማ ጣፋጩ መራራ ያደርገዋል። እርስ በርስ ተገፋፉ። ያን ጊዜ ስለመረረው ሉተር የቅዱሳን ምልጃ ካደ። ምስጢራተ ቤተክርስቲያንን አስወገደ። ሁለቱ በቂ ናቸው አለ። ቁርባንና ጥምቀት። የኛዎቹም ያን አጀንዳ ይዘው መጥተው ዛሬ ኢትዮጵያ ላይ ያለ ነገረ ጉዳያችን ያለ ርዕሰ ጉዳያችን ጃንሆይ አፄ ዮሐንስ ሚሽነሮች ትግራይ ላይ መጡና ወደ እሳቸው ቤተ መንግስት ገቡ። ከየት መጣችሁ? ከዚህ ትምህርታችሁ ምንድነው? ወንጌል። ምን ልታረጉ መጣ? ወንጌል ልንሰብክ። የአረሚውን ሀገር እዚያ አረብን የይሁዲን ሀገር እስራኤልን ጥላችሁ መጣችሁ። ክርስቲያኑ ምንድነው የምትሰብኩት? ያ እነሱ ምንድነው የበርሊን ኮንፈረንስን አጀንዳ ለማስፈጸም ነበር አመጣጣቸው። በል በመጣህበት እግር በመጣህበት። እንዲህ አይነት መሪ ነበረ። ሐሳብ አጀንዳቸውን ቀድሞ የተረዳ እንደ አጠቃላይ ነገር ዕቅበተ እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ሰው የፈለገውን ቢያመልክ መብቱ ነው። ልንከለክል እንችላለን እንዴ? የኛንም ሃይማኖት መሳደብ ሕግ አይደለም፣ ያስቀጣል፣ ያስከስሳል። እውነትን መሳደብ የተገባ አይደለም። ቢችሉ ቢወዱ እንደኔ ብሏል ሐዋርያው ቅዱስ ጳውሎስ ከታሰርኩበት ሰንሰለቶች ክርስቲያን ትሆን ዘንድ ነው የምመኘው ነው ያለው። ይህን እያልኳችሁ ያለሁት ምንድነው? በቅርብ ጊዜ ቲክቶክ ተብሎ በሚጠራው ፕላትፎርም አንዱ ተነስቶ ነገረ ማርያምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማታስተምረው መንገድ ዝርኩትኩት አድርጎ አይደለም ዶግማ ወገኖቼ፣ የታሪክ ንባብ እንኳን ሲነበብ የራሱ ባህልና ስርዓት አለው። ሌሎች ተነስተው እንካቅመስ እንዴ በጸብ ላይ ጸብ፣ በእሳት ላይ እሳት ሀገራችን ናፍቋታል እንዴ? እንደገና ደግሞ በእምነት ከወንድሞቻችን ጋር እንጣላ እንዴ?
ይሄ የቤተ ክርስቲያን ትምህርቷ አይደለም። የጋራ የሚያደርጉን ነገሮች አሉ። ሀገራችን የጋራ ነች። መሰረተ ልማቱ የጋራ ነው። የሰላም ጉዳይ የጋራ ነው። አለቀ። ዳኝነት፣ ፍርድ ከእግዚአብሔር ዘንድ ነው። መልካም ትምህርት አሁን ወደ ነገረ ቅዱሳን ልገባ ነበረ። ከሰዓቱ አንጻር የደብራችን አስተዳዳሪ መላከ ሰላም ስዩም የሚያስተላልፉትን መልእክት ስላለ ንግግሬን እዚህ ላይ እገታለሁኝ። አስተዋዮች እንሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል